ፍልሰታ ፍልሰታ የሚለው ቃል ፈለሰ ከሚለው የግዕዝ ስርወ ቃል የተገኘ ሲሆን ትርጉሙም ተሰደደ፣ ተጓዘ፣ ከአንድ ቦታ ወደ ሌላ ቦታ ሄደ፣ ተገለጠ ወይም ተከፈተ ማለት ነው። ታላቁ ኢትዮጵያዊው ሊቅ ቅዱስ ያሬድ ይህንን ቃል ሲያመሰጥረው ፈለሰት ማርያም እምዘ ይበሊ ሀበ ይበሊ፣ ድንግል ማርያም ከሚያልፈው ዓለም ወደማያልፈው ዓለም ከምድር ሕይወት ወደ ሰማያዊ ሕይወት ተሻገረች በማለት ገልጾታል። በአጠቃላይ ፍልሰታ ለማርያም ሲባል እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ሥጋዋ ከመቃብር ተለይቶ ወደ ገነት መወሰዱንና በኋላም እንደ ልጇ ትንሣኤ ተነስታ ማድረጓን የሚያመለክት ነው። እመቤታችን ቅድስት ድንግል ማርያም በዚህ ዓለም ላይ የኖረችው 64 ዓመታትን ነው። የሕይወት ታሪኳን በዝርዝር ስንመለከተው 3 ዓመት በአባቷ በኢያቄምና በእናቷ በቅድስት ሐና ቤት፣ 12 ዓመት በቤተ መቅደስ በቅድስተ ቅዱሳን፣ 9 ወር ከ5 ቀን በዮሴፍ ቤት ከጌታ ጽንሰት ጋር፣ 33 ዓመት ከ3 ወር ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር፣ 14 ዓመት በወንጌላዊው በቅዱስ ዮሐንስ ቤት ቆይታለች። በመጨረሻም በ64 ዓመቷ ጥር 21 ቀን 49 ዓመተ ምህረት አረፈች። ረፍቷም እንደ ሌላ ሰው በሕማምና በድካም ሳይሆን በገነት እጽዋት መዓዛ ተመስጣ ቅድስት ነፍሷ ከሥጋዋ ተለይታለች። ይህ ረፍቷም የሞት እንቅልፍ ተብሎ ይጠራል። ቅዱሳን ሐዋርያት የእመቤታችንን ክቡር ሥጋ በአጎበር አድርገው በታላቅ ክብርና ማኅሌት ወደ ጌቴሴማኒ መካነ መቃብር ይዘዋት ሲሄዱ አይሁድ በምቀኝነት ተነሱ። ቀድሞ ልጇ ተነሳ አረገ እያሉ ሲያውኩን ኖረዋል። አሁን ደግሞ እርሷን ተነሳች አረገች ሊሉን ነውና ኑ ሥጋዋን በእሳት እናቃጥለው ብለው ተማከሩ። ከመካከላቸውም ታውፋንያ የተባለ ብርቱ አይሁዳዊ የእመቤታችንን ሥጋ ከአልጋው ላይ ጥሎ ለማቃጠል ዘሎ የአልጋውን ሸንኮር ወይም ብረት ያዘ። በዚያ ጊዜ የታዘዘ ቅዱስ መልአክ በረቂቅ ሰይፍ 2 እጆቹን ቆረጣቸው። እጆቹም ከአልጋው ሸንኮር ላይ ተንጠልጥለው ቀሩ። እርሱም በምድር ላይ ወድቆ በመጮህ ወደ እመቤታችንና ወደ ቅዱሳን ሐዋርያት ለመነ። የምሕረት እናት የሆነችው ቅድስት ድንግል ማርያምም ይቅር ስላለችው ቅዱስ ጴጥሮስ እጆቹን መልሶለታል። ከዚህ ታምር በኋላ እግዚአብሔር አምላክ የእመቤታችንን ሥጋ ለአይሁድ አሳልፎ አልሰጠም። መላእክት የእመቤታችንን ሥጋ ከቅዱስ ዮሐንስ ወንጌላዊ ጋር በደመና ነጥቀው ወስደው በገነት ዕፀ ሕይወት ሥር አስቀመጡት። ሐዋርያት የእመቤታችንን ሥጋ በመሰወሩ ምክንያት እጅግ አዘኑ። ዮሐንስ ወንጌላዊ ሥጋዋ በገነት መኖሩን ቢነግራቸውም እነርሱ እንደ ዮሐንስ በዐይናቸው ለማየትና ለመባረክ ካላቸው ጽኑ ፍላጎት የተነሳ ሱባኤ ለመያዝ ወሰኑ። እመቤታችን ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው እስከ ነሐሴ 14 ቀን ድረስ ለሁለቱ ሱባኤ ያህል በጾምና በጸሎት እግዚአብሔርን ለመኑ። በ14ኛው ቀንም ጌታችን የእናቱን ክቡር ሥጋ ለሐዋርያት ሰጣቸው። እነርሱም በታላቅ ምስጋና በጌቴሴማኒ ቀበሯት። ይሁን እንጂ መቃብር የሕይወት መገኛ የሆነችውን እናት ሊያስቀራት አልቻለም። እንደ ልጇ በ3ኛው ቀን ነሐሴ 16 ቀን ሞትን ድል አድርጋ ተነሳች። ይህ ትንሣኤዋም እንደ ሌላ ሰው ትንሣኤ ዘጉባኤን የሚጠብቅ ሳይሆን እንደ ልጇ ትንሣኤ የክብርና የሕይወት ትንሣኤ ነው። ቅዱስ ኤፍሬምም ተንሥአት እሙታን ማርያም ድንግል ከመ ትንሣኤ ወልዳ ዘልዑል፣ ድንግል ማርያም እንደ ልጇ ትንሣኤ ከሙታን ተለይታ ተነሳች በማለት መስክሯል። እመቤታችን በነሐሴ 16 ቀን በክብር ወደ ሰማይ ስታርግ ሐዋርያው ቅዱስ ቶማስ ከሀገረ ስብከቱ ህንድ በደመና ተጭኖ ሲመለስ በአየር ላይ አገኛት። በዚህ ጊዜ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ ያንቺን ትንሣኤና እርገት ሳላይ ልቀር ነውን? ብሎ በሐዘን ከደመናው ሊወድቅ ወደደ። እመቤታችንም አይዞ አትዘን፣ ባልንጀሮች ቅዱሳን ሐዋርያት ያላዩትን ትንሣኤንና እርገቴን አንተ አይተሃልና ደስ ይበል ብላ ያረገችበትና የገነዙበትን የሐር ሰበን መቀነት መሰል ግምጃ ምልክት የሆነው ዘንድ ሰጥታው አረገች። ቅዱስ ቶማስም ኢየሩሳሌም በደረሰ ጊዜ ሐዋርያት እመቤታችንን አግኝተን ቀበርናት ብለው ነገሩት።
እርሱም ምስጢሩን ደብቆ ሞት በጥር በነሐሴ መቃብር ለሰሚው አያምር፣ ይህ እንዴት ይሆናል ብሎ ተከራከራቸው። ቅዱስ ጴጥሮስ አንተ ሁልጊዜ ተጠራጣሪ ነህ ብሎ መቃብሩን ቢከፍተው መቃብሩ ባዶ ሆኖ ተገኘ። በዚህ ጊዜ ቅዱስ ቶማስ ያየውን ምስጢር ገልጦ እመቤታችን የሰጠችውን ሰበን አሳያቸው። ሐዋርያትም ሰበኑን ለበረከት ተካፈሉት። ዛሬም ካህናት በመስቀላቸው ላይ የሚያስሩት የዛ ሰበን ምሳሌ ነው። በቀጣዩ ዓመት ቅዱሳን ሐዋርያት ቶማስ ያየውን ትንሣኤና ዕርገት እኛ ሳናይ እንዴት ይቀርብናል በሚል ቅዱስ ቅናት ተነሳስተው ከነሐሴ 1 ጀምረው እንደገና ሱባኤ ገቡ። በ16ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ እመቤታችንን መንበር፣ ቅዱስ ጴጥሮስን ተራዳኤ ካህን፣ ቅዱስ እስጢፋኖስን ሰራኤ ዲያቆን አድርጎ ቀድሶ አቆረባቸውና የእመቤታችንን ዕርገት አሳያቸው። ቤተ ክርስቲያንም ይህንን መሠረት አድርጋ ከነሐሴ 1 ቀን እስከ 16 እንድንጾም ሥርዓት ሠራች። በጾመ ፍልሰታ ምእመናን ከቤተሰቦቻቸውና ከዓለማዊ ጫጫታ ተለይተው በገዳምና በአድባራቱ በዓት አዘጋጅተው ሱባኤ ይገባሉ። ሱባኤ ማለት ለአንድ ለተወሰነ ጊዜ ከሰው ተለይቶ በጸሎትና በጾም ከፈጣሪ ጋር መገናኘት ማለት ነው። በዚህ ወቅት ፈቃደ ሥጋን ለፈቃደ ነፍስ በማስገዛት ቅዱሳት መጻሕፍትን በመማር በጾም በጸሎትና በስግደት ያሳልፋሉ። በተለይ ጾመ ፍልሰታ የሕፃናትና የወጣቶች ጾም ተብሎ ይታወቃል። ብዙዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ሕፃናት ትምህርተ ወንጌል የሚማሩበትና ቅዱስ ሥጋውንና ክቡር ደሙን የሚቀበሉበት በዚህ ወቅት ነው። ወጣቶችም ቢሆኑ ራሳቸውን ከኃጢአት ጠብቀው ንስሐ ገብተው በመቁረብ የመንግሥተ ሰማያት ወራሽ ለመሆን የሚዘጋጁበት ወርቃማ ወቅት ነው። ጾመ ፍልሰታ የእመቤታችንን ፍቅር የምንገልጽበት፣ በበረከት ላይ በረከትን የምናገኝበት ወቅት ነው። እኛም እንደ ቅዱሳን ሐዋርያት የእመቤታችንን በረከት ለማግኘት ቤተ ክርስቲያን በመሄድ በማስቀደስና በመቁረብ ጾሙን ልናሳልፍ ይገባናል። ቤተ ክርስቲያን ስንሄድም በሥርዓትና በተመስጦ መሆን አለበት። አባቶቻችን ጾም ወጸሎት ያወፅእ አጋንንተ፣ ጾምና ጸሎት አጋንንተን ያወጣል እንዳሉት በዚህ የሱባኤ ወቅት በጾምና በጸሎት በርትተን ከእመቤታችን ጸጋና በረከት ልንሳተፍ ይገባል። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸጋና በረከት ከሁላችን ጋር ይሁን። መልካም በዓል ይሁንልን። ለቀጣይ ዓመትም አምላካችን እግዚአብሔር በሰላም ያድርሰን። ወስብሐት ለእግዚአብሔር።